በፊት የዱላ ቅብብል የሚባል ጨዋታ ነበረ። አሁን ስለመኖሩ ግን እርግጠኛ አይደለሁም። ቀርሜሎስ አስጎብኚ ድርጅት ደግሞ አባባሉን ወደ መንፈሳዊ ሕይወት ቀይሮታል። የበረከት ቅብብል ብሎታል። ወርሃ ህዳር ላይ ቁስቋምን በቁስቋም የሚል የመንፈሳዊ ጉዞ አዘጋጅቶ ነበር። አሁን ደግሞ አስተርዮን በግብፅ በሚል መንፈሳዊና የበረከት ጉዞ አዘጋጅቷል። እርሶም ከቁስቋም ተጓዦች በረከቱ ይቀበሉና አስተርዮን በግብፅ ያክብሩ። ቀርሜሎስ ለልብ የቀረበ ወዳጅ ቀርሜሎስ